ሰላም ጤና ይስጥልኝ የሀዊኔት ቻናል ተከታታዮች እንደምን አላችሁ? ባላችሁበት ሰላማችን ይድረስ እያለን ዛሬ የምንሰራላችሁ ቪዲዮ ምናልባትም በእያንዳንዳችን ቤት የሚገባ የህይወታችንን አንድ አካል የሆነው ስለ ጓደኝነት የምንዳስስበት ቪዲዮ ነው። ይሄ ቪዲዮ ምናልባት በጣም ለብዙ ሰዎች ጠቃሚ ሊሆን ስለሚችል ቻናሉን ሰብስክራይብ፣ ቪዲዮውን ላይክ በማድረግ እንድትጀምሩ በአክብሮትና በታላቅ ትህትና ጠይቃለሁ። እንግዲህ ብዙዎቻችን ምናልባት ከኤሌመንተሪ ከሃይስኩል እንዲሁም ከፕሪፓራቶሪ እንዲሁም በዩኒቨርሲቲ ከዛም ማለፍ ሲል ደግሞ በስራ ቦታ በጣም ብዙ ጓደኞች በህይወታችን ገብተው ወጥተው ሁላ ሊሆን ይችላል። ወይም ደግሞ አሁንም ጓደኛ ብለን የምንይዛቸው ቁጥር ስፍር የሌላቸው ሰዎች ሊኖሩ ይችላሉ ማለት ነው። ታዲያ ትክክለኛው ጓደኛ መመዘኛው ምንድን ነው? ለእናንተ ትክክለኛ ጓደኛ ማለት የትኛው ሚዛን ተጠቅማችሁ የመዘናችሁት ጓደኛ ነው የሚለውን የምናይበት ነው ማለት ነው። ምክንያቱም አንዳንዴ ጓደኛ ብለን ወይም ደግሞ በህይወታችን አሉ ብለን የምናስባቸው ሰዎች ለኛ ሸክም፣ ለኛ መሰናክል፣ ለኛ ዓላማችንን እንዳናሳካ እንቅፋትም ጭምር ሲሆኑን ይታያል። ምክንያቱም ምን ይሉኛል የሚለው አንዱ የሚጀምረው ጓደኛዬ ምን ይለኛል፣ እሱ ምን ይላል፣ እሷ ምን ትለኛለች፣ እሱማ ይቀየመኛል አይነት ነገር ነው። ነገር ግን ያ ይቀየመኛል፣ እሱ ምን ይለኛል የምትለው ሰውዬ ምናልባትም በሞትህ ቀን ለቅሶ ላይ የማይደርስ ሰው ሁላ ሊሆን ይችላል ማለት ነው። ምናልባት አንተ በፌስቡክ ላይ ፎቶ ስትለቅ ላይክ አምሮብሃል የሚል ብቻ ሊሆን ይችላል። ሞቷል ሲባል ሪፕ በሚል በሶስት ቃላት ብቻ ሀዘኑን የሚገልጥ ሰው ሁላ ሊሆን ይችላል ማለት። ስለዚህ ትክክለኛ የጓደኛ ሚዛኑ ምንድን ነው? እናንተ ስንት ጓደኞች አሏችሁ? የልብ ጓደኛ የምትሉት ምን አይነት ጓደኛ ነው የሚለውን የምንማማርበት አጭር ቪዲዮ ናት ማለት ነው። ዛሬም ለቪዲዮአችን መነሻ እንዲሆናል አንድ አሪፍ ታሪክ ይዘን መጥተናል። ይሄንን አውድ ወይም ደግሞ ይሄን ያሰብነውን ኮንሰፕት በትክክል የሚያስረዳልን እና የምንማርበት ቪዲዮ። እኔ ሁል ጊዜም ቪዲዮ ስሰራ ከእንስሳት ዓለም ጎራ ብዬ ነው ቪዲዮ የምወስደው። ለምን? ከእንስሳት ዓለም እንስሳት ውስጥ ያለው መስተጋብርና እኛ በህይወታችን የምናደርጋቸው መስተጋብሮች አብዛኞቹ በጣም ተመሳሳይና ከዛ የምናመጣቸው ቪዲዮዎች ለኛ ህይወት በጣም አስተማሪ ኮንሰፕት ስለምናገኝባቸው ጭምር ነው። ዛሬም እንደተለመደው ወደ ደኑ እሄድና አንዲትን እንስሳ እናነሳለን። ያቺም እንስሳ በግ ነች። በግ በአንድ ወቅት ላይ በጣም ጥቅጥቅ ያለ ደን ውስጥ ብቻዋን ትኖር ነበር። ብቻዋን ስንል ሌሎች በጎች አልነበሩም ለማለት ነው። ነገር ግን አንበሳ አለ፣ ቀበሮ አለ፣ ሌሎች ፈረስ አለ፣ የቤት እንስሳ ጥንቸል አለች፣ በሬ አለ፣ ብዙ እንስሳዎች እዛ አሉ። ግን ሌላ የበግ ዝርያ አልነበረም ማለት ነው። ስለዚህ ግን እሷ በግ አለመኖሩ ያን ያህል አልረበሻትም። ለምን? የሆነ ነገር አደጋ ቢኖር አንበሳ አለ፣ የሆነ ቢደብረኝ ፈረስ አለ፣ ከፈረስ ጋር እጫወታለሁ፣ የሆነ ጢሻ ውስጥ መሄድ ብፈልግ ጥንቸል አለች፣ የሆነ አደጋ ቢመጣብኝ በሬ አለ፣ በቀንዱ ይወጋልኛል። ስለዚህ ምንም አይነት አደጋ አይኖርብኝም፣ ሴፈስት ማርጂን ወይም ደግሞ ሴፍ የምንለው ኢንቫይሮመንት ውስጥ ነው ያለሁት ብላ ራሷን ታጽናና ነበር ማለት ነው። ታዲያ በአንድ ቀን ያላሰበችውና ያልጠበቀችው አደጋ ደረሰባት። በጫካ ውስጥ ሳር ፍለጋ እየሄደች ቅጠል ፍለጋ እየሄደች እያለ ከየት መጣ ያላለችው ያልጠበቀችው ቀበሮ አንገቷን ይዛታል ማለት ነው። ጮኸች፣ ተታገለች። ነገር ግን ቀበሮ በጣም አደገኛ ስለነበረን አንገቷን አንቋት ስለነበር የበለጠ ድምጿ ደን ውስጥ ሊሰማ አልቻለም። ግን በቅርብ ርቀት ላይ ጥንቸልም ትመለከታት ነበር፣ በሬም ያይ ነበር፣ ፈረስም ትመለከት ነበር ማለት ነው። ሁሉም ተመልክተዋል። ነገር ግን ማንም ጠጋ ብሎ ሊያድናት አልቻለም። በምትችለው በሚገባቸው ቋንቋ ለመጮህ ሞከረች። ድምጿ በተቻለው ያህል ተንፈራፈረች፣ ታገለች። ያ ቀበሮ የበለጠ አንገቷን አንቆ እያደማት ድምጿ እየደከመ ህይወቷ ኦልሞስት ወደ መጥፋቱ አካባቢ ይደርሳል። በዚህ ሰዓት የእሷን ፍሬ የሰማ አንድ ውሻ ሮጦ መጥቶ ያንን ቀበሮ ፍልሚያ ይገጥማል። ነገር ግን ቀበሮ በጣም ኃይለኛ ስለነበር አልቻለም። ታገሉ፣ በጣም ታገሉ፣ በጣም ደማ ውሻው። በዚህ ሰዓት እንግዲህ የበለጠ ቀበሮም ስለፈራ ጥሏቸው ሁለቱንም ይሄዳል። በጓም ደምታ ወድቃለች። ውሻም እዛ ጋር በጣም ደምቶ ወድቋል ማለት ነው። ከዛ ያ ውሻ ከዛ ጋር እንደምንም ይነሳና ልፍ ብሎ የሆነ ጥላ ስር ይተኛል። በግ እንደምንም የሞት ሞቷን ትነሳና ወደዛ ውሻ ጠጋ ትላለች። በዚህ ሰዓት ፈረስም ጥንቸልም ካሉበት በሬም ወጣ። እኔማ ሄጄ በዚህ በቀንዴ አንዴ ነው ሆዱን የምዘረጥጥለት ማለት ጀመረ። ልብ በሉ ችግሩ ካለፈ ከወደቀች በኋላ። ፈረስም መጣ። ሄጄ በዚህ በእግሬ እኮ አንዴ ብረግጠው ህይወቱን ነው ማጠፋለት ይሞክረኝ ማለት ጀመረ። ጥንቸልም ደረቷን ነፍታ እኔማ ሮጬ ደርስበታለሁ የታባቱ ያመልጠኛል ማለት ጀመረች። ነገር ግን በግ አሁን ነፍስ ውጪ ነፍስ ግቢ ላይ ኦልሞስት ደክማለች። እንደምንም ብላ ወደ ውሻ ጠጋ ብላ ማመስገን ባትችልም
ውሻው ስር ሄዳ ትወድቃለች፣ በዛው ትሞታለች ማለት ነው። ያ ውሻም በጣም ይደክማል። ከዛ በኋላ እሷ ከሞተች በኋላ እነኛ ሁሉ መዛትና ማስፈራሪያ መደንፋት ጀመሩ። እኔ ነኝ ኃይለኛ ማለት ጀመሩ። እኔ ሄጄ ደፋዋለሁ፣ እኔ ሄጄ ሮጬ ቀድመዋለሁ፣ እኔ ሄጄ በቀንዴ ወጋዋለሁ ማለት ጀመሩ ማለት ነው። ነገር ግን የነሱ ድንፋታ የነሱ ዛቻ ያቺን በግ ከሞት ማዳን አልቻለም። ኦልሬዲ ደክማ ስለነበር በግ ትሞታለች ማለት ነው። ታዲያ በህይወታችንስ እንዲህ ያሉ ጓደኞች ስንት ጓደኞች አሉ? በደስታው ቀን ከኛ ጋር የሚሆኑ ነገር ግን ትንሽ ዘንበል ባለብን፣ ወጥመዱ በከፋብን፣ ጨለማው በወደቀብን፣ ተራራው በተደፋብን ጊዜ ከኛ ጎን የሚሆኑ አለውላችሁ የሚሉን ስንት ጓደኞች አሉ? ጓደኞቻችሁን የመዘናችኋቸው በየትኛው አውድ ነው? ሁልጊዜ በደስታ ቀን ስለሚገኙ፣ ሁልጊዜ አብሯችሁ ለቧልት ለቀልድ ለጨዋታ ስላሉ፣ ሁልጊዜ ቲክቶክ ላይ ወይም ፌስቡክ ላይ ፎቶቹን ላይክ አምሮብሻል ስላሉ፣ ወይስ ትክክለኛው የእናንተ መመዘኛ ያ የጭንቁ ጊዜ የመሰበሩ ጊዜ ነው? የትኛው ነው ትክክለኛው ጊዜ የምትሉትስ? ወይስ ደግሞ የእናንተስ ጓደኞች በየትኛው ተመዝነው ነው እከሌ ጓደኛዬ ነው፣ እከሌማ ይሞትልኛል፣ እከሌ ካለልኝማ ምንም አልሆንም ብላችሁ እስከ መጨረሻ የምትመኩት? አዎ አውቃለሁ፣ የሚመካ ቢኖር በአምላኩ ብቻ ይመካ ተብሏል። በሰው መመካት ያን ያህል አስፈላጊ ላይሆን ይችላል። ነገር ግን ሰውም ደግሞ ያን ያህል ለሰው አስፈላጊ ነው። ከዚህ በታች አምላክ ለሰዎች ያደርጋል። አዎ የሚያደርገው ግን በሰዎች ነው እንጂ ራሱ መጥቶ አይደለም። ስለዚህ ምን ያክል ነው በዚህ በፈተና ውስጥ አልፈው ትክክለኛ ጓደኛ ብለን የመዘናቸው ያሉን የሚለውን የምትማሩበት ነው። ስለዚህ ሁልጊዜም ቢሆን እናንተ አሉኝ ብላችሁ የምታስቧቸው ጓደኞች ከሌ ምን ይለኛል ብለህ የምታስበው እኔ ካንተ ውጪ ብሎ የሚል ወይ የምልሽ ጓደኛሽ ምናልባትም በህይወትሽ የሚዘልቅ አይደለም። በዩኒቨርሲቲ ውስጥ በሃይስኩል በፕሪፓራቶሪ ስንት ጓደኞች አልፈዋል። በስራ ቦታ ስንቶች የልብ የምንላቸው ጓደኞች ከ6 ወር በኋላ ከኛ ጠፍተዋል። ስለዚህ ሁሌም ቢሆን መራራው እውነት አንዱ ማወቅ ያለብን 95% ጓደኞች ካንተ ጋር የሚኖሩ ወይም ደግሞ በሞትህ ቀን እንኳን ቀብር ላይ የማይገኙ በሰርግ ቀን የማያጅቡ ሁላ ሊሆኑ ይችላሉ ማለት ነው። 5% ብቻ ነው ያንተ ጓደኞች በሁሉም ጊዜ በመከራው ጊዜ ምናልባት አብረው የሚኖሩት ማለት ነው። ቤተሰብህ እንኳን 17 18 ዓመት ወይም ደግሞ 20 27 ዓመት ከሞላ በኋላ የት እንዳለ ላያውቅ ይችላል ማለት ነው። ምን ላይ እንዳለ ላያውቅ ይችላል ማለት። ስለዚህ ሁልጊዜም ቢሆን ከሰዎች ጋር ስንኖር ወይም ደግሞ ጓደኛ ብለን ሰሌክት ስናደርግ የምንመዝንበት ሚዛኑ ወይም ስታንዳርዱ የመከራ ጊዜ ሊሆን ያስፈልጋል እንጂ በደስታ ጊዜ፣ በቧልት ጊዜ፣ በቀልድ ጊዜማ ብዙ ጓደኞች እኮ ይኖሩናል። ስለዚህ ጓደኛ ማን ነው ብሎ መጽሐፍ ሲጠይቅ ያ በችግር ጊዜ አብሮ የሚቆመው ጓደኛ ለማለት ፈልጎ ነው እንጂ በህይወታችንማ ስንት ጓደኞች አልፈዋል። ያኔ በሃይስኩል በፕሪፓራቶሪ ያኔ በዩኒቨርሲቲ ውስጥ ጨርሰን እኔ እናንተማ በሰርግ አብረን እንዲህ ያለ ስራ አብረን እንሰራለን፣ ካላንተማ አልኖርም፣ አንተን ትቼ መቼም እንደዋወል። ከዛ በኋላ ምናልባት 1 ወር 2 ወር ስራ እስከምንይዝ ድረስ ስራ ተገኘ አልተገኘ ብለን ብቻ ሊሆን ይችላል የተደዋወልነው። ከዛ በኋላ የት እንዳሉ ላንተዋወቅም ማለት ነው። ምናልባት ዛሬ በፌስቡክ ላይ በጣም ቆንጆ ነው በጣም አምሮብሃል ብሎ ያንተን ፎቶ ላይክ የሚያደርገው ኮመንት የሚያደርገው ጓደኛ የሞት ቀንም ሪፕ በሚል በ3 ቃል ብቻ የሚገልጽ ጓደኛ ሊሆን ይችላል። ለዚህ ጓደኛም ጭምር ሊሆን ይችላል የምትጨነቀው ማለት ነው። ስለዚህ ጓደኛ ያስፈልጋል አያስፈልግም እያልኩ አይደለም፣ ግን የልብ ጓደኛ የምንላቸው እነማን ናቸው፣ በምንስ ተፈትነው ያለፉ ናቸው የሚለው በጣም አስፈላጊ ስለሆነ ጓደኛ ምርጫችን ላይ ሳይክላችን ስንሰራ በጣም መጠንቀቅ አለብን። ይቺ በግ እንግዲህ ያኔ አንበሳው፣ ፈረሱ፣ ሌሎች እንስሶችን እዛ ስታይ ሳይክሏ በምን እንደተከበበ አላወቀችም። ነገር ግን ዋው ስትል ነበር ማለት ነው። ስለዚህ አንዳንዴ ዋው የሚያስብሉን ጓደኞች እሱማ እሷማ ስንል በየትኛው ሳይክል ውስጥ አልፈው በየትኛው ሚዛን ውስጥ አልፈው ነው የሚለው በጣም አስፈላጊ እንደሆነ ልነግራችሁ እወዳለሁ ማለት ነው። ስለዚህ የዛሬው ቪዲዮአችን እንግዲህ ጓደኛ ስንመርጥ ምን ያህል ጥንቃቄ ማድረግ እንዳለብንና ጓደኞቻችንን በምን ሚዛን መዝነን ነው ከሌ ጓደኛዬ ነው አይደለም የልብ ጓደኛዬስ ማን ነው የምንለው ሚዛኑ ምንድነው የሚለውን በደንብ የምትማሩበት ቪዲዮ ነው ይሆናል ብዬ አስባለሁ። ከወደዳችሁት ላይክ፣ ሼር እንዲሁም ቻናሉን ደግሞ ሰብስክራይብ አድርጋችሁ እንድታበረታቱኝ በአክብሮት እጋብዛለሁ። እንግዲህ በሌላ ጠቃሚና በጣም አስተማሪ ቪዲዮ እስከምንገናኝ ባላችሁበት ሰላም እንድትሆኑ እመኛለሁ። ግን ሁሌም ቢሆን ልጅ ሆይ ጓደኛ ማን ነው እንዳለው መጽሐፍ እንዲሁም ደግሞ ጓደኛህን 5 ጓደኛህን ንገረኝና አንተ ማን እንደሆንክ እነግርሃለሁ እንደሚሉት ሳይኮሎጂስቶች እኛም ሁል ጊዜ ህይወታችንን አጥራችንን ሳይክላችንን ስንገነባ ጓደኞቻችን በዚህኛው
በጨለማው ጊዜ ተፈትነው ያለፉ ጓደኞች እንዲሆኑና በዚህ አውድ እንድትረዷቸው በጥበብ እንድትመረምሩ ለመናገር ፈልጋለሁ። በመጨረሻው ግን ባላችሁበት ሁሉም ሰላም